BYD E2 ከBYD ሲግል ጋር ንጽጽር። ይህ ንጽጽር ገዢዎች ስለሚገዙት መኪና አውቀውና ተረድተው እንዲገዙ ኢንፎርምድ ዲሲዥን እንዲያደርጉ ስለማገዝ እንጂ አንዱን ጠቅመው ሌላውን ለመጉዳት እንዳልሆነ ለማሳሰብ እፈልጋለሁ። ምንድነው አንድን የኤሌክትሪክ መኪና ከሌላው የሚለየው? ለምን አንዱ ሲነዳ የበለጠ ስሙት፣ ፈጣን፣ ተግባራዊና ኢፊሽንት የሚሆነው? ዛሬ BYD E2 እና BYD ሲግልን እንደ ምሳሌ ወስደን እንመለከታለን። እነዚህ ሁለት የBYD ምርት የሆኑ በኢትዮጵያ ገበያ በእጅጉ የተለመዱ የኤሌክትሪክ መኪኖች ከውጭ አካላቸው የተለያዩ፣ ውስጣቸው ግን ተመሳሳይ ሲስተም ሊመስሉን ይችላሉ። ግን ውስጣቸው እጅግ የሚለያዩ፣ አንዱ ዘመናዊ፣ ሌላኛው ግን ቆየት ያለ ቴክኖሎጂ ይጠቀማሉ። E2 የሚጠቀምበት ፕላትፎርም E-Platform 2 ይባላል። ሲግል ደግሞ የሚጠቀምበት E-Platform 3 ይባላል። ቀላል ምሳሌ፣ E2ን ልክ ተለያዩ ክፍሎቹ በኬብል እንደተገናኙ የዴስክቶፕ ኮምፒውተር አድርጋችሁ ውሰዱት። ኮምፒውተሩ ከኪቦርድ ጋር፣ ከሞኒተር ጋር፣ ከማውዝ ጋር ወዘተ በኬብል እንደሚገናኙ አስቡት። ሲግልን ደግሞ ልክ ሁሉም ክፍሎች በአንድ እንደተዋሃደ ስማርትፎን አድርጋችሁ አስቡት። E2 ውስጥ ያለው ስርዓት 3-in-1 ወይም 3 በአንድ የሚባለው ዲዛይን ወይም ሲስተም ነው። በዚህም ሞተር፣ ኢንቨርተር፣ ጊርቦክስ በአንድ ተዋህደዋል። እነዚህ እንደ አንድ የተዋሃዱ 3 ክፍሎች ደግሞ ከሌሎች እንደ DC-DC፣ ኦንቦርድ ቻርጀር ወዘተ ካሉ የኤሌክትሪክ መኪናው ፓወር ትሬን ክፍሎች ጋር በኬብል ተያይዘዋል። እነዚህ ሌሎች ክፍሎች ግን ልክ እንደተጠቀሰው የዴስክቶፕ ኮምፒውተር ምሳሌ በተለያየ ቦታ እንደተለያዩ ይቆያሉ። ሲግል ደግሞ በሌላ መልኩ 8 በአንድ የሚባለውን ዘመናዊውን የፕላትፎርም አይነት ይጠቀማል። በዚህም ሞተር፣ ኢንቨርተር፣ ጊርቦክስ፣ ኦንቦርድ ቻርጀር፣ DC-DC፣ ዲስትሪቢዩተር፣ ቪሂክል ኮንትሮል ዩኒት፣ BMS ሁሉም ልክ እንደ ስማርትፎኑ ምሳሌ በአንድ ተዋህደዋል። ይህ በአንድ መዋሃድ ስርዓት ምን ይጠቅማል? በBYD ሲግል የፓወር ትሬን ወይም የኃይል ቅበብል ክፍሎቹ 8 በአንድ መዋሃዱ አነስተኛ የኃይል ኪሳራ፣ ፋስት ሪስፖንስ፣ የተሻለ ቁጥጥር እንዲኖር በማድረግ የቀድሞውን 3 በአንድ የሚባለውን E2 ላይ ያለውን ዲዛይን ወይም ሲስተም አሻሽሎ ቀይሮታል። ነገር ግን E2 ይህን ዘመናዊውን ፕላትፎርም ሳይሆን የቀድሞውን ፕላትፎርም 2ን አሁንም በመጠቀም ላይ ያለ ነው። በዝቅተኛ ፍጥነት ሁለቱም መኪኖች ፈጣን ናቸው። ነገር ግን በከፍተኛ ፍጥነት የE2 ኃይል ቶርክ ቶሎ ይቀንሳል። የሲግል ግን በተሻለ እየቀጠለ ይሄዳል። በሞተሩ ውስጥ 2 ከረንቶች አሉ። ID ከረንት ማግኔቲክ ኃይልን የሚቆጣጠር ሲሆን IQ ከረንት ደግሞ ቶርክን ወይም ጉልበትን የሚቆጣጠር ነው። እነዚህ ሁለቱ መለያየት አለባቸው። ግን ፈጣን ሲስተም ከሌለ አንዱ ከረንት በሌላው ኢንተርፊር ስለሚያደርግ ቁጥጥሩ አስቸጋሪ ይሆናል። ይህን ክሮስ ካፕሊንግ እንለዋለን። ለምሳሌ የሚዞር መድረክ ላይ ቆሞ ወደፊት ብቻ ለመሄድ ሲሞክር ወደ አልፈለገው አቅጣጫ ወደ ጎን እንደሚሄድ የሚያስበውን ኢማጂን አድርጉ። ፍጥነት ሲጨምር ሞተሩ ውስጥ ተመላሽ ቮልቴጅ ይጨምራል። ይህ ደግሞ የመኪናውን ቶፕ ስፒድ ይቀንሳል። ይህን ለማስተካከል ሲባል ሲስተሙ ID ከረንትን ወደ ኔጌቲቭ በመቀየር ማግኔቲክ ኃይልን ይቀንሳል። ይህን ፍሌክስ ዊከኒንግ እንለዋለን። ይህን ቁልፍ ተግባር ለመስራት ፋስት ሪስፖንስ ሲስተም ያስፈልጋል። ይህ ችግር በፕላትፎርም 3 ለምሳሌ ሲግል ላይ የተፈታ ሲሆን E2 ግን የኦልድ ፕላትፎርም ስለሚጠቀም ሲስተሙ ኦሲሌት ያደርጋል። E2 ስሎው ወይም ዲሌይድ ሪስፖንስ፣ ተለያዩ እና የተነጣጠሉ ክፍሎች፣ ፓራሲቲክ ኢንዳክተር እና ሬዚስተር፣ ፑር ኮንትሮል ስላለው ኃይሉ በፍጥነት ይወርዳል። ከፍተኛ ፍጥነት ላይ ቫይብሬሽን ያመጣል። ከፍተኛ ፍጥነት ላይ ወደ ጎን የሚንጋደድ ስሜት ይኖረዋል። ሎው ኢፊሽንሲ ይኖረዋል። ይህንን ደግሞ E2 ትልቅ ባትሪ ቢይዝም ፉል ቻርጅ የሚጓዘው የርቀት መጠን ባለ አነስተኛ ባትሪዋ ሲግል ጋር እኩል ሬንጅ መሆኑን ማስተዋል ይቻላል። ሲግልን ስናየው ግን በተቃራኒው የተሻለ ቁጥጥር፣ የተሻለ ኩሊንግ ሲስተም መኖሩ ትንሽ ባትሪ መጠን ቢሆኑም መኪናው ተጨማሪ ርቀት እንዲሄድ ረድቶታል። E2 ስኬትቦርድ እና E-Platform 3 የሚባሉትን ዘመናዊውን የBYD አርኪቴክቸር ስለማይጠቀም የውስጥ ካሮት ዕድሜ ያጥራል፣ ወደፊት ምርት ይቆማል። BYD ካምፓኒ እስካሁንም እንደ E2 ያኑ ኦልድ ፕላትፎርም የሚጠቀሙ መኪኖችን ማምረት ለምን ቀጠለ? መልሱ 1 ኦልድ ፕላትፎርም ለማምረት ብሎ ፋብሪካ ኦልሬዲ ስለተከለ እንዳይከስር፣ 2 ሁሉን የሚገዛው የአፍሪካ ገበያ፣ 3 አስመጪዎች እንደዚህ ያለ አስፈላጊ መረጃ ለገዢዎች ስለማይነግሩ፣ 4 ሌላው የሚያሳዝነው ጉዳይ እነዚህን በሲስተሙ ብቃት ማነስ ምክንያት ኮምፔንሴት ለማድረግ የጨመራቸውን ትልቅ ባትሪ፣ ሞተር እና መሳሰሉትን ገዢዎች ላይ መቆለሉ ነው።
ሲገል ግን ዘመናዊ የሆነ የወደፊት ቴክኖሎጂ ይጠቀማል። ማጠቃለያ ከ3 በ1 ወደ 8 በ1 ማለት ትርጉሙ ከተለያዩ ክፍሎች ወደ አንድ የተዋሃደ ስርዓት ማለት ነው። ዘመናዊ የኤሌክትሪክ መኪኖች ስለ ኃይል ትልቅ መሆን ሳይሆን ኃይልን የመቆጣጠር ውጤት ናቸው።